ኃላፊዎች ሀገር የሚመሩ እንደርሱ ያሉ ሰዎች ብድግ ብለው መርህ ጥሰው የሚፈልጉትን የሚያረጉና ወይም ደግሞ ሀገር ያረጋጋል ብለው የሚጽፉ ከሆነ ያለ ምንም ምክክር ድርጅቱ በብሪተኞች ተሞልቷል ማለት ነው። ሰፋሪክ እኔ ጀዋር መሐመድ በብሔርም በቋንቋም የምንገናኝ ሰው ይቅርና በመልክም የማንገናኝ በቋንቋም የማንታወቅ አንድ ቻይናዊ ላይ ጉዳት እንዲደርስ አልፈልግም። እኔ የግል ሐሳቡ በጣም የሚያመዝንቡ ከሆነ ለምን አክቲቪስት አይሆኑም? እርሱ መጥፎው ላይ ብቻ ብናተኩር እርስ በርስ ልንበላላ ነው። ሀገር እንዲህ ነው የሚመራው። ወቦታይ ሀገር እንደዚህ ነው የሚመራው። በእውነት የቤተ መንግስቱም እድሳት በዛ አካባቢ የሚነሱ ነገሮች አሉ። የኦሮሞ ቁጣ ለምን እዚህ ደረሰ ብለው አስበቃል። የኢትዮጵያ ሕዝብ ፌደራሊዝሙ ሊጠፋ ነው፣ ህገ መንግስቱ ሊሸረሸር ነው። ስለዚህ ተነስተ ብሎ በህወሓት ጦርነት የሚመስል ነገር ታውጇል። መሬት ላይ የወረደ ምንድነው የረባ ነገር ለህዝቡ ያረጋችሁለት? ለምንድነው የኦሮሞን ፖለቲካ ከጎዳና ላይ ወደ ቤት ማስገባት ያቃታችሁ? ሰው ደስታ ለመግለጽ ሲወጣና የሆነ ችግር ደርሷል ጉዳት ደርሷል ብሎ ከቤት ሲወጣ ይዞ የሚወጣው ስሜት አንድ አይደለም። አሁን እናንተ በምርጫ ጊዜ ምን ብላችሁ ነው የኦሮሞን እናቶች ቀና ብላችሁ የምታዩት? ምረጡ ይልትሉ ነው? ምን አይነት ቅስቀሳ ስታደርጉ ነው? መቼም ኦሮሚያ ውስጥ ነው የምትወዳደሩት። ህዝቡን እርስ በርስ ለማገናኘት የሰራ ነው ነገር እሱ ልንመሰገንበት እንጂ ልንኮነንበት አይገባም ብዬ ነው ማምነው። ከልቤ ነው ማምነው። ይሄን በዚህ ኪሳራ ውስጥ እንደ ሀገር በከሰርነው ኪሳራ ውስጥ መንግስት ኃላፊነቱን ይወስዳል አይወስድም? ያ ካልሆነ ኦሮሞ ከአማራ ጋር የሚጣላ የሚጋጭ የሚገዳደል ከሆነ የኦሮሞ ጥቅም ሊከበር አይችልም። እንደገና ደግሞ ጠባቂዎቹስ አይ ጥላላ አንሄድም ባይሉ ምን ይፈጠር ነበር? መገመት እንችላለን።